ከጀርባ ስልኩን ከጀርባ ቀጥ አድርገህ ያዘው። እንደሱ አድርገህ ገልብጠው ስልኩን አንዴ ይክፈተውና ሲም ካርዱን ያውጣል። ልሄድ ነው። ሆልድ ኦን አቡ እስኪ ቀዩን ተጫነውና አብራው እስኪ ስልኩን ካሜራውን ብታዞረው እኮ ይቀልክ ነበር። ካሜራ ማዞር አችልም። ፍሊፕ ካሜራ አታውቅም? ማዞር ወደኋላ 3 ነጠብጣብ ነክተህ ካሜራውን ወደኋላ ስልክ ማንሻ መሰለኝ በቀኝ እሱ ግሪኑን ምልክት ንካው። ልንገርህ የቪዲዮ ምልክቱን ስነካው የካሜራ እንደዚህ መገልበጫ አለች። የቪዲዮ ምልክቱን ስነካው ማለት ነው የሆነች አራት ማዕዘን ነገር አለች። ጨርሱን አጠፋ ገዳ አራት ማዕዘን ማንካትና ያሳያል መገልበጡ። ከዛ ሴቭ የሚለውን ትነካዋለህ። ወይ ደግሞ ሌላ ሰው እንደዚህ ስልኩን ያዘለት እሱ በሁለት እጁ ስልኩን ይካ ከጎን ሌላ ሰው አለ አይታይም። ስልኩን የሚይዝልህ ካለ ለመጨረሻ ጊዜ መቼ ነበር ቻርጅ አደረከው? እሱን ስልክ በእጅ ያዝከው? እኔ አንድ ምናገር አላደረከውም። ፓስፖርቷን አምጣው እስኪ በፊት እንትን ሲም ካርዱን ያውጣው። ሚኪ አትዝለል። ሲም ካርዱን ያውጣው። ስልኩን ድንጋይ ላይ ያስደግፈው። ነገሰ ስልኩን ማለት ነው እንደሱ እንደሆነ ድንጋይ ላይ ያስደግፈው። ካሜራው እንደሱ ከሆነ እንደሱ እንደሆነ ድንጋይ የሆነ ድንጋይ ላይ ያስደግፈው ወይ እንጨቱ ጋር እንደሱ አብራ ማለት ነው። አቧን ተሰራ። እሺ አሁን አሳየን። አሁን ሲሙን አውጣው እስኪ አውጣው። ሲም ካርዱን አውጣው። ሲሙን አውጣው። ሲም ካርዱን ያወጣው ባትሪውን መሰለኝ። ሲሙን አውጣው እስኪ ይታያል። ሲም ካርዷን እሷ ነጯ ሲም ካርድ ነች ወይስ ምንድን ነው? ሲም ካርዷን አውጥተህ እንደዚህ እጅግ መዳፍክ ላይ አድርገህ አሳይ። ኦኬ አውጣውና እጅ ላይ አድርገው አንተ ሲም ካርድ መዳፍ ላይ እንደዚህ አድርገህ አሁን ሳይሆን የተመቻቸው ቦታ ላይ ስትሆን ሲም ካርዱ መስለኝም ያን ያሮየ ነው። ምንም የሚታይ ነገር የለውም። ስምም ምኑም የት ሀገር ሲም ካርድ እንደሆነ እንኳን ማየት እኮ እሱን እኮ ነው የምልህ። ለማየት ትንሽ ቀረብ ቢያደርገውና ማየት ብንችል እስኪ ነው እንትን ሪፍሌክት የሚያደርገው ሳይሆን ፓስፖርቱ ላይ ወደ ላይ ትንሽ ገባ ወደ ጨለማው ትንሽ ከፍ ትንሽ ወደ ላይ ከፍ ብታደርገው ከሚያንጸባርቀው ይርቅና ለእኛ ስሙ ይታየን ነበር። የሲም ካርዱ ስም እሱ ነበረ። ካሜራው ስላልዞረ እኮ ነው ሀቢቡ እኮ ፍሊፕ እንዲያደርግ እየነገርኩት እኮ 3 ነጠብጣቧን ነክተህ የካሜራዋን ምልክት ይኸውልህ እንዴት መሰለህ ካሜራ ትይዞራል። ካርዷን ብቻ ጠጋ አድርጋት ለማየት እንሞክር። ታያለ? አይ ጨልሟል፣ አልታየም። ካሜራውን ጠረግ አድርገውና እጅ ላይ አድርገው ሲም ካርዱን ማለት ነው። አሁን አልታየም። ነገሰ ምን እናደርጋለን መሰለህ? አሁን ሲም ካርድ መሆኑ ብቻ ነው የሚለየው እንጂ ውስጡ ላይ ጽሁፉ ምናምን አይታየን። ኢቭን ራሱ ጎልደን ከለሯ እንኳ አትታየንም። አሁን እንዲህ እናደርጋለን። የእሷ ቤተሰቦች መጥተው ፓስፖርቱን እና ስልኳን መውሰድ ይፈልጋሉ። የት ቦታ ነው ሊያሳይ ነው። የት ቦታ ነው ልትሰጣቸው የምትችለው አንተ? ችግር የለም እሰጣቸዋለሁ። መገናኘት የምትገናኙበትን ቦታ ተደዋውላችሁ ትሰጣቸዋለህ? ችግር የለም። ኦኬ ፓስፖርቱን አሁን የመጀመሪያ ፔጁን የእሷ ፎቶግራፊ ያለበትን አሳየን ገልጠህ ፓስፖርቱን። ይሄ መታወቂያ ነው። ኦኬ መታወቂያ ካርድ። እሺ
ፓስፖርት ላይ ያለውን ፎቶዋን ገለጥ አድርገህ ብችል በሁለት እጅ ይዘህ ብታሳየን ጥሩ ነበር። ከካሜራው እየወጣህ ነው፣ መሀል ላይ ሆን ፕሊስ። ኦኬ አሁን እሱን አንሳውና አትውጣ፣ አታፍጥነው፣ ቀስ ብለህ ከካሜራ ወጥተሃል። ፎቶዬንም አይታችኋል? ኖ በቪዲዮ አሁን እንዳሳየህን እጅግን ፊትክን ማየት እንችላለን። ፊትክንም እጅህን እንዳሳየህን ቀለበት ያደረክበት እጅህን አይተናል እኛ ምሳሌ ያየነውን፣ ፊትክን ግን አላየንም። ፊትክን ማሳየት ትችላለህ ወይ እንደገና ቪዲዮ አብረተክ? ቪዲዮ ምን ያደርግላችኋል እናንተ? አንተ ማየት ስለፈለግን አያችሁኝ እኮ በፎቶ ያሳየኝ እሱም እኔም በፎቶ ያሳየሁት አለ። አየ ፓስፖርቷን ያስከው ሲም ካርዷን ያስከው አንተ ነህ። እኔ ነኝ ብለህ ምንም ያስፈራ ነገር አለ? አንተን ብታሳይ አንተ እኮ ነፃ እንድትወጣ እኮ ነው ወንድሜ። እንደሱ ባልክ ቁጥር ሰው የሚጠራጠረው ለምንድን ነው የማያሳየው ፊቱን ይላል ሰው። እኛ እኮ አንተን እየረዳንህ ነው። ሆነ ለምን ቪዲዮ መክፈት ምን አስፈራ? ብሬክስ አንዴ ጠይቀውና ስጨርስ እሰጥሃለሁ። ስለዚህ ነው ምሳሌ አንተን አላውቅህም እና ይሄው እኔ ነኝ ብልና ፊትክን አሳይ፣ እንጨርስ። ወደ ሌላ ጥያቄ አይደለም፣ ከባድም አይደለም። እጅህን አሳይተሃል፣ ምንም አላልንም። ፊትህንም ስታሳይም ምንም አንልም። ወደሚቀጥለው ጥያቄ ነው የምንሄደው። የሚቀጥለው ጥያቄ ምንድን ነው? እቃዋን የነበረው በሻንጣ ነው። ሻንጣውን ወርውረህ ጣልከው። ፓስፖርቷና ስልኳ ከኪሴ ነበር ብለሃል። አሁን ግን የያዝክበት ነገር የሆነ ፕላስቲክ እያየሁ ነው። ፕላስቲክ የት አገኘ? እዛው ነው ፕላስቲክ። በፌስታል ነው ያኔ እሷ እንደጠቀለለችው በፌስታል። እንትንም አለ ምንድን ነው የሚባለው? ብር አለ። ስንት ብር ነው? ብሩን አላውቅም፣ ያልቆጠርኩትን ብሩን። ታዲያ እስከ ዛሬ ይህን ያህል ቀን ስትናገሩ ብር አለ እኮ አላላችሁንም? ፓስፖርቷና ስልኳ ብቻ ነበር ያላችሁን። ፓስፖርቷ፣ ብሯ እና ደግሞ ከሻፏ፣ እንደገና ደግሞ መዝገበ ጸሎት አለችልን፣ ትንሿ መዝገበ ጸሎት፣ የዘወትር ጸሎት። ኦኬ እሱ አሁን ያለው ፕላስቲኩ ጋር ነው አንተ ጋር አይደለ? እሱ አለች። እንደገና ደግሞ እሱ አሁን ያለው ፕላስቲኩ ጋር ነው አንተ ጋር አይደለ? አዎ። እሺ አሁን እስኪ ብሩን አንድ የቁጠረውና ስንት ብር ነው ነገር እናንተ ስቅላሽ ምን አልከኝ? በቪዲዮ ይወጣ አለ ስትቆጥር። እሺ አሳየን። እኔ ምልክ አሁን የራሱ ቪዲዮ ቀርጸ በዋትሳፕ ልትልክልኝ ትችላለህ? ተስፍሽ አረጌው ነው ይህንን ሀሳብ በዋትሳፕ የሰጠኝ። አሁኑኑ ለምን ፓስፖርቷን እና እንትኗን ቀርጸህ አትልክልንም ቪዲዮ? እስኪ ቆይ ብሩን ይቁጠረውና ስንት ብር እንደሆነ መዝገበ ጸሎቱንም ያሳየንና እሺ። ከዛ ካሜራውን ደግሞ አጽዳው። እሺ ወንድሜ ከኋላ ካጸዳቸው። በነገራችን ላይ ይህ ልጅ አለማመስገን አይቻልም። አንድም አልተቆጣም። አድርግ የምንለው ጣረ ነው። ጋይስ ተረዱ። ሰው እነረበሱ ነው። ይሄ ልጅ ተጨንቋል። ሁላችንም እንደዚህ ነው የምንሆነው እና እናመሰግናለን። ነገሰ አሁን ቪዲዮውን አብራና ብሩን ቁጠርልን። ስንት ብር ነው? ወጣ ኔትወርክ ነው ይመለሳል ወይ? ይቅርታ፣ ሁለተኛ ጥያቄ። ከዚህ በቀደም ዕለት ሰይዶ ረባቦ እሱም ሊያሳይ ይችላል። በኤቪደንስ ስልክ ቁጥሯን ተነግሮ ተደውሎ ነበር ከ2 ቀን ወይ ከ3 ቀን በፊት። ኮሜንትም ላይ በደንብ ያቡ ስልኩ ሲጠራ ነበረ። ስልኩን የተናገርነው ደግሞ እዛው ላይቭ ላይ ነበረ የተናገር የሚለው ኮመንቱ ምን መሰለሽ የሚለው ሳር የሀቡ ሴም ካርዱ ኢትዮጵያ ከሆነ ባለፈው ሳይደወልኩኝ ሰራ ብሎ ነበር እኮ ነው የሚሉት። አሁን ሴም ካርዱ አይሰራም ሲደወል። እሱን እኮ ነው ለአቡፋ ስለነበረው ሴም ካርዱ ይሰራል። አሁን ታዲያ እንዴት እሱ እጅ ላይ ሞባይል እኔ እኮ ዙም እያረኩ የሁላችሁ ስክሪንሾት አድርጌ ዙም እያረኩ ሳይ ሞባይል የሚል መሰለኝ። ይኸው እየጠራ የት ነው ሴም ካርዱ ያለው? የገጠር ልጅ ቤትን ያንሳ። እስኪ አንድ ጊዜ አድምጦት አቡ ነገሩ መስመር እንድናስይዘው ነገሰ ሲወጣ ሲም ካርዱን ፓስፖርቱን ቪዲዮ ቀርጾ ለአንቺ ልክልሻል አይደለ? ራይት ናው ይልክልሻል። ጠዋት ምሳሌ በበላይ አልገባም ካለ እሱን ይልክልሻል። ጠዋት ለቤተሰብ ይህን እቃ ካደረሰ በኋላ
የሚሆነው ነገር ይሆንና አሁንም ሌላኛው ሲም ካርድ ይፈለጋል። ገባሽ አይደል? መጀመሪያ በእጃችን ያለው ነገር እንቀበል፣ ነገሩን ሳይደፋፈል። ቁጥሩ አቋይ አሁን እየጠራ ያለው ቁጥር ከየት የመጣ ቁጥር ነው? የእሷ መሆኑን ቆይ አንዴ ሰያበት እንዲቆል አድርገን የእሷ ቁጥር ስለመሆኑ እርግጠኛ ነን። እርግጠኛ ብለው ሰጡን ነው እንግዲህ ቁጥሩን አታሳይ። ባለቤቱ ነው ማን የሰጠ? ሲም ካርዱ ሞባይል ነው ወይስ ሰዋ ነው የሚለውም ቼክ አድርግ። አንድ ሞባይል እዛ ላይም ያየሁትኝ እሱ ያሳየው ሲም ካርድ የኢትዮጵያ ሲም ካርድ እንዳይሆን ብዬ ነው። በጣም በቅርብ ስክሪንሻት እያረኩ ሳይ ሞባይል ነው ስልኩ ያየነው። እዛም ላይ እንትኑ ያለው የሞባይል ነው አይተነዋል። ምናልባት እነሱም ከሳውዲ ስለሄዱ ይኖራቸዋል። የእሷም ይሄ ሞባይል ነው። በነገራችን ላይ እንዴት እንደሚጠራ ብቻ ሊገባን አልቻለም። ይህ ቁጥሯ ነው ብሎ የሰጠው አካል ማን ነው? ከቤተሰቦቿን የተወሰደው እርግጠኛ የእሷ ቁጥር ነው። የአክስቷ ልጅ ናት እንግዲህ የእሷ ቁጥር ብለው ነው የሰጡን። አቡ ሀና ከተደፈረችበት ቦታ በኋላ ስልክ እየደወለች ነበር ብለዋል። ወደ ማን ነበር ስልክ የደወለችው? እና ያንን ስልክ ቁጥር ማን ነበር ለመጨረሻ ጊዜ የደወለችበት ስልክ? እኮ ቤተሰብ መናገር ይችላል አይደለ እንዴ? በጣም ጥሩ ደውላ እንትን ህይወቴ ተበላሸ ብላ በስልክ ስታወራ ወይኔ ትዳሬ ወይኔ ህይወቴ ስትል ሰማናት አይደል ያሉት? እሱን ልጠይቀው ነበር እኮ ልጁን። ወጣ መልሱልኝ፣ መልሱትና እኔ ልጨርስና ከዛ እናንተ ጠይቁታላችሁ። ለመሰላችሁ ሲም ካርዷን ልጁ ባትሪው መቼ እንደጠፋ ከስልኳ ማን ይደውል እንደነበረ ይህን ሁሉ ይመልሳል እሱ። ገባችሁ? ከዛ ለአባትየው በእጁ ያስረክባን። ስልኩን ሲያስረክብ እዛ ላይ የሚታዩ ነገሮችም ይኖራሉ በአካል አቡ ሰማለሁ ይሰማሉ ነው። ሰያ መጨረሻው 115 ነው ቁጥሯ። ሚዩት ነህ ወይ ሰያ? አይሰማም። ሚዩት ነህ አላወቀም። 115 ነው ቁጥሯ መጨረሻው። ወንድሟ ልኮልኝ ነው እዚህ ጋር በዋትሳፕ እና ለማረጋገጥ 05607491115 ትክክል። ወንድሟ ይሄ ቁጥር ይጠራበት። እሺ እዚህ ጋር ለሁላችሁም ሀሳብ ነው የምሰጠው። አቡዬ ምን አለ መሰለሽ፣ ቲክታክ እንደምናውቀው ከቦታ ቦታ ሎጊን ይደረጋል። አሁን ሲወጣ ኔትወርክ ነው ምናምን፣ አሁን ተመልሶ ሲገባ መልሶ እንዲያሳየን እንፈልጋለን። ስልኩንም ፓስፖርቱንም የዛ ጊዜ እየተቀያየሩ ሊሆን ይችላል። የሆነ ቦታ ሆኖ ሎጊኑን በሌላ ስልክ ሎጊን እያደረጉ በቲክታክ እኛ ጋር ይገባሉ። ዛም እንዲህ አይነት ትሪክ ስላለ ነው እና በክፋት አይደለም በምን አይደለም። ሲመጣ መልሶ መጀመሪያ ያንን አሳይቶን ከዛ በኋላ ነው ወደ ጥያቄ። ቴንክ ዩ አልተመለሰም። ሰያ አቤት። ይኸውልህ መጀመሪያ ስልክ ላይ ስታር ብለህ 223 ጊዜ 22ን ትጽፍና ከዛ የመሰላል ምልክቷን አድርገህ ኦኬ በለው እስኪ። ከዛ ምን ይመጣልሃል? የእሷን ስልክ ነው ስልክ ላይ ነው እንደዚህ የሚደረገው። ሚኪ የእሷ ቁጥር እሱ እንደከፈተው ማለት ነው። ስልኩን ክፈተው ትሉትና እንደከፈተው ከዛ ጨረር 2 አሁን ደግሞ ይሄ ግዴታ ይቅርታ በመሀል ባባ መጠየቅ አለብሽ። መልክልሽን ቁጥር ለሳያ ላኪለት። እሺ የእሷን ስልክ ቁጥር እየሰማሽኝ ከሆነ አቡ ማለት ነው ኮድ የሚልካል። ኦኬ ገባ ሄድ ቀጥል። እየሰማሽኝ ነው አቡ? አዎ እየሰማሁ ነው። የገጠር ባልየዋን እያወራች ስለሆነ በምን ስልክ ነበረ ቁጥሩን ስጠኝ በይ። ገባሽ? አጠኝ እኮ ቁጥሩ ወንድምዬ እኮ ባልየውን ነው ባልየውን የሰጠሽ? አይ ወንድምዬው። እሺ መጨረሻ ላይ ያወራችሁ ባሏን ነው? መጨረሻ ላይ ከአንተ ጋር ያወራችሁ ጀምሮ ኦኬ ጥሩ። አሁን እያወራችሁ ነበር ባልየውን። ጥሩ እሺ ቁጥሯን ላክልኝ በይ። ጥሩ ሀሳብ ነው የገጠርልሽ። ቴንክ ዩ ያ በጣም ምክንያቱ 2 ሲም ካርድ ኑሯት እንዳይሆን ወንድሟ የሚያውቁ አንደኛው እንዳይሆን ባሏ ራሱ ግን በዚህ ስልክ ነበር ካለ ያው ቴንክ ዩ የገጠርልሽ። እንደዚህ እርዳና ያልነው አሁን ጥሩ ሀሳብ ነው ያመጣ። ያ ልጅ ወጥቶ ቀረ ጋይስ። ለገሰ ሲመጣም ቻርጅ ያርገው ስልኩ። አይ ቲንክ ቻርጅ ጨርሶ ይመስለኛል። ቻርጅ ያርገውና የመጀመሪያ የተደወለ ቁጥር እዛው ላይ ያወጣለታል።